ሰላም ጤና ይስጥልኝ ውድ ተከታታዮቼ እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እስከመጨረሻው አብራችሁኝ ቆዩ። የዛሬው እርሳችን ደግሞ ወንዶች ሴት ልጅ ላይ ቀድሞ የሚመለከቱት ወይ ደግሞ የሚያዩትን ነገር ነው ምነግራችሁ ማለት ነው። እንግዲህ ሴት ልጅን ሲያዩ ወንዶች ምን ሊያዩ እንደሚችሉ ነው ምነግራችሁ እና ምናችንን ሊያዩ እንደሚችሉ ደግሞ እንድታውቁት ስለምፈልግ ነው ማለት ነው። እና እስከመጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አብዛኞቻችሁ ደግሞ ሰብስክራይብ ሳታደርጉ ነው እያያችሁኝም እያዳመጣችሁኝ ያላችሁት። ስለዚህ ሰብስክራይብ ታደርጉኝ በደንብ አድርጎ ያበረታታኛል። ቪዲዮን ደግሞ ከወደዳችሁት ላይክ ማድረግ እንዳትረሱ ማለት ነው። እናም ደግሞ ሰብስክራይብ ስታደርጉ የደውሏን ምልክት መንካታችሁን እንዳትረሱ፣ ምክንያቱም ቪዲዮ ስለቅ ማለት ነው በደንብ አድርጎ ኖቲፊኬሽናችሁ ቶሎ እንዲደርስላችሁ ማለት ነው። እና ወንድ ልጅ ሴት ልጅ ላይ ቀድሞ የሚመለከተውን ነገር በዝርዝር ነግራቸዋለሁ። እንግዲህ እነዚህን የሚመለከተው እኛ አካል ላይ ወይ ደግሞ አወራራችን ሊሆን ይችላል፣ የተለያዩ ነገሮች ነው ማለት ነው። እና ሁሉም ወንዶች ግን የሚወዱት የተለያየ ነገር ይኖራቸዋል። ግን ደግሞ በአብዛኛው ጊዜ ጥናት እንዳጠናው የትኛውን ፓርት ሊወዱትና ትኩረታቸውን ሊስበው ይችላል የወንዶቹን። ይሄ እንግዲህ የወንድ ሜንታል በቃ ሴት በሚያይበት ጊዜ ምን አይነት ፓርቷን ሊመለከት የሚችል ፓርቷን ነው የምነግራችሁ ማለት ነው። እንግዲህ አንደኛው የሰውነት ቅርጿን በደንብ አድርጎ ነው በትኩረት የሚያየው። እንግዲህ አብዛኞቻቸው እንግዲህ ወንዶች በጣም ነው የሰውነት ቅርጽ የሚወዱት። አንዳንዴ 8 ቁጥር የሚወድ አለ፣ አንዳንዴ ደግሞ ፍላት የሆነች ሴት የሚወድ አለ። እንግዲህ እንደ ወንድየው ነው የሚወሰነው ማለት ነው። እና ምን አይነት ሰውነት እንደሚወደው ወፍራምም የሚወድ አለ፣ እንግዲህ በጣም ሼፕ የሆነች ደግሞ የሚወድ አለ ማለት ነው። እና በጣም ትኩረታቸውን ይስባል ማለት ነው። እና ኢቭን ባለትዳሮች ሆነው ማለት ነው ሴት ስታልፍ የሰውነት ቅርጽ ሊያዩ ይችላሉ። ምክንያቱም ሜንታላቸውን አንዳንዴ መቆጣጠር ስለማይችሉት ነው። እና አትፍረዱባቸው። ያው ሚስትን ብትኖረው ፍቅረኛ ብትኖረው ዞር ብሎ ሊያይ ይችላል ማለት ነው። እና ይሄ እጅግ ክፉ ባህሪያቸው ነው። እና ይሄ ደግሞ ከሜንታልም ጋር ይያያዛል ማለት ነው። በጣም ነው የሚሳቡት አትራክት ስለሚሆኑ እነሱም ላያውቁት ይችላሉ አንዳንዴ ማለት ነው። ሁለተኛ ደግሞ የአይንን በደንብ ነው የሚመለከቱት። የአይን ቅርጽሽንና የአይን ከለርሽን እና የአይን መጠንሽን እጅግ በጣም በትኩረት ይመለከታል ማለት ነው። ይሄኛውም ከነሱ በቃ ሳያውቁት የሚያደርጉት ድንገታዊ ቅጽበታዊ ነገር ነውና ቶሎ ብለው አይንሽን ሊያዩ ይችላሉ ማለት ነው። ሌላኛው ደግሞ ቦዲ ላንጉጆችሽን በደንብ አድርጎ ይመለከታል ማለት ነው። አንቺ በማታውቂበት ሁኔታ አሳሳቅሽ ሊሆን ይችላል፣ እጅሽን ስትይዢ እንዴት አድርገሽ እንደምታወዛውዥ ሊሆን ይችላል። ይሄ ቦዲ ላንጉጅ የሚባለው እንዴት አድርጋ ታየኛለች አታየኝም፣ ሰው እንዴት አድርጋ ነው የምታናግረው ምናምን ብሎ ይሄ ምንድነው ሳናውቀው እኛ ይሄ ስናወራ ይሄ ቦዲ ላንጉጃችን አለ አይደል፣ እሱን በደንብ አድርገው በትኩረት የሚመለከቱት ማለት ነው። ሌላኛው ደግሞ የሴት ልጅን የሚመለከቱት ፐርሰናል ይሄ ምንድነው ስታይሏን፣ አለባበሷን በደንብ አድርገው ይመለከታሉ። ትኩረት በጣም ነው የሚሰጡት ማለት ነው። እና ደግሞ የሚገመግሙትም ደግሞ አንዳንዴ በዛ ነው ማለት ነው። እንግዲህ ከዚህ ሁሉ ማለት ነው ብዙዎቹ አትኩረው ሊያዩ የሚችሉት ግን ደግሞ ይሄን ሁሉ ይወዳሉ ማለትም አይደለም። ግን ደግሞ አለባበስ በደንብ አድርገው ነው የሚመለከቱት። ምን አይነት አለባበስ ትለብሳለች፣ ቀሚስ ትለብሳለች፣ ሱሪ ትለብሳለች፣ አጭር ቀሚስ ነው የምትለብሰው፣ አለባበሷ እንዴት ነው ብሎ ይገመግምሻል ማለት ነው። እና በደንብ አድርጎ አለባበስሽን ያያል ማለት ነው። ሌላኛው ደግሞ ድምፅሽንና እንዴት አድርገሽ እንደምታወሪ በደንብ አድርጎ ነው የሚገመግምሽ ማለት ነው። እና ኢቭን ለራሱ እንትን ሲልሽ ማለት ነው እንትን ሲያመቻች ወይ ደግሞ ሲያይ ወይ ደግሞ ሲፈትንሽ ወይ ደግሞ ስቲችሽ ትመቸኛለች አትመቸኝም ብሎ የሚገምተው በድምፅሽና ላይክ ባወራርሽን በደንብ አድርጎ ትኩረት አድርጎ ያ ይመለከተዋል ማለት ነው። ሌላኛው ደግሞ የቆዳ ቀለምሽን ያያል። ቆዳ ቀለምሽን ፀይም ናት፣ ቀይ ናት ወይ ደግሞ ጥቁር ናት ይላል። ምክንያቱም ከዚህ ሁሉ ምርጫቸው በአይን የሚታይ ነገር ምርጫቸው ዝርዝር ናቸው እነዚህ። ስለዚህ አንዳንድ ሰው ወንድ ጥቁር የሚወድ አለ፣ ነጭ የሚወድ አለ፣ ከለር እንግዲህ ፀይምም የሚወድ አለ። እና ከምርጫዎቹ እንትን ላይ የቆዳ ቀለም ሁሉ ያካትታሉ ማለት ነው። ሌላኛው ደግሞ ሃይጂን በቃ ንጽህናንና ጠረንሽን በደንብ አድርጎ ያረጋግጣልና ይቺ ልጅ ንጹህ ናት አይደለችም የሚለውን ነገር በደንብ አድርጎ በተለይ ደግሞ ለሴት ልጅ በጣም ስፔሻል ንጽህና እጅግ በጣም አስፈላጊ ነው። ለወንድም ንጽህና ያስፈልጋል። ግን ደግሞ ሴት ልጅ ስትሆኚ ደግሞ ታውቃላችሁ ሴቶች እኛ በጣም ንጹህ መሆን አለብን። በብዙ ኬስ እንግዲህ ሴት ልጅ ለብዙ ነገር ተጋላጭ ስለሆነች ማለት ነው። እና ንጹህ መሆን አለብን። እና ሌላኛው ደግሞ ጠረንሽ ምን አይነት ትሸታለች፣ ምን አይነት ጠረን አላት። ወይ ደግሞ ሽቶ ሊሆን ይችላል የምትጠቀሚባቸው ሎሽኖች ሊሆን ይችላሉ።
እንግዲህ አትራክት ሊያደርገው ይችላል ማለት ነው። እና ደግሞ የምትጠቀሚው ሽቶችን መምረጥ ይጠበቅብሻል ማለት ነው። እና ምክንያቱም በደንብ አድርገው ወንዶች ትኩረት ስለሚሰጡበት ማለት ነው። ሌላኛው ደግሞ በጣም በጣም የሚያየው ጥርስና ከንፈሮችን በደንብ አድርጎ ነው የሚያየው ማለት ነው። እንግዲህ ጥርስ እንደምታውቁት ለብዙ ነገር ሳቢ ነው። እንግዲህ ለብዙ ነገር ብዙ ነገርም ይሸኝልናል። አስቡ፣ ጥርሳችንን ከሳቀ ብንከፋም ይደብቅልናል። ጥርስ እንግዲህ የማይሰራው ተአምር የለም። ከሳቅን እንግዲህ ሁሉም ደስተኛ ስለምንመስለው እንግዲህ በጣም ወንዶች ደግሞ ለጥርስና ከንፈሮቻችንን በደንብ አድርገው ያያሉ ማለት ነው። እና ምርጫቸውን ያስቀምጣሉ ማለት ነው። እና ከንፈር እንግዲህ ቅርጾችን ይመለከታሉ። ወፈር ያለ ከንፈር፣ ሳሳ ያለ ከንፈር እንግዲህ እንደ ምርጫቸው በደንብ አድርገው ትኩረታቸውን ይስባል ማለት ነው። እንግዲህ ይሄ ሳይኮሎጂካሊ ወንዶች በደንብ አድርገው ሴት ልጅ ላይ አትኩረው የሚያዩት ነገርና የሚወዱት ነገር ነው ማለት ነው። ስለዛ ጥርስሽንና ከንፈርሽን በደንብ አድርጎ እንደሚመለከት እንዳትረሺ ማለት ነው። ሌላኛው ደግሞ ኮንፊደንስሽን፣ ኮንፊደንስ ለሴት ልጅ ኮንፊደንስ። እኔ በምንም ውበት ኮንፊደንስን በምንም የውጫዊ ውበት ኮንፊደንስን አልለካውም በራሴ ማለት ነው። ኮንፊደንስ ለእኔ አንደኛ ነው። በቃ ለሰው ልጅ አንደኛ ኮንፊደንስ፣ መልኩ ምንም ቢሆን ኮንፊደንስ አስፈላጊ ነው ብዬ ነው ማስበው ማለት ነው። እንግዲህ ኮንፊደንስ መልክን እንዳለ ይሸፍናል። አንዳንድ ሰው ደግሞ በጣም ቆንጆ ከሆነ ኮንፊደንስ ከሌለው፣ ስርዓት ከሌለው፣ ዲሲፕሊን ከሌለው፣ የሚሳደብ ከሆነ ሁሉን ነገር ይደብቅብናል ማለት ነው። ስለዛ ኮንፊደንስሽን በደንብ አድርጎ ይመለከታል ማለት ነው። እና እንዴት አድርገሽ እንደምታወሪ፣ በስርዓት ታወራለች ወይ፣ በደንብ አድርጋ የምታስበውን ትገልጻለች ወይ፣ እና ሰው ፊት እንዴት ነው የምትቀርበው፣ ኮንፊደንስ አላት የላትም ብሎ በደንብ አድርጎ ነው የሚገመግምሽ። እና ደግሞ ከኮንፊደንስ አያይዞ ደግሞ ዲሲፕሊን የሚባል ነገር፣ ስርዓት አላት የላትም የሚለው እንዴት አድርጋ ነው ማለት ዲሲፕሊን አላት የላትም የሚለው ወሳኝ። እንግዲህ ዲሲፕሊን ሰው ጋር የሚያገናኘውም የሚያቀርበውም የመጀመሪያ ነገር ዲሲፕሊን እና ነው። ስለዛ አላት የላትም የሚለው ነገር በደንብ አድርጎ ነው ጠንቅቆ የሚያየው ማለት። በተለይ ደግሞ ለሴት ልጅ ኮንፊደንስ እና ዲሲፕሊን እጅግ በጣም አስፈላጊ ነው። እነዚህ ሁለቱ ነገር ኮንፊደንስ፣ ዲሲፕሊን እና ካራክተር ያላት ምንም ነገር ከንፈሯ አፍንጫ ላይላት ይችላል ማለት ነው። እና እንግዲህ ይሄን ነገር በደንብ መጠቀም ትችላላችሁ። ኮንፊደንስ፣ ዲሲፕሊን እና ካራክተር ያላት ራሷን የምታውቅ ሴት እና ራሷን የምትወድ ሴት ምንም ነገር መልኳ ቢሆን ተፈላጊ ትሆናለች ማለት ነው። እና እነዚህ እንግዲህ በደንብ አድርጎ ይመለከተዋል ማለት ነው፣ እነዚህ ነገሮችን ማለት ነው። ሌላኛው ደግሞ እንዴት አድርጋ ሌሎችን ትሪት ታደርጋለች ብሎ ያያል ማለት ነው። ለሱ መልካም ሆነሽ ሌላ ሰው ስታመነጫጭቂ ካየሽ፣ ሌላ ሰው ስትሳደቢ ካየሽ ይላል። በጣም ነው የምትሸወጂው ማለት ነው። እሱ ፊት ስልስ ብለሽ እያወራሽ ሌላውን ደግሞ ትሪት የምታደርጊበትን መንገድ እጅግ አድርጎ ያስተውላል ማለት ነው። እና ደግሞ አንቺም አስተውይ፣ ሌላን ሰው ትሪት ስታደርጊ ልልሽ እፈልጋለሁ እህቴ። ሌላኛው ደግሞ ጓደኞችን በደንብ አድርጎ ነው የሚመለከተው። በጣም አብዛኞቹ ሴቶች የምንሸወደው ማለት ነው፣ ጓደኞቻችንን በደንብ አድርገው ነው የሚመለከቱት ማለት ነው። ብዙ ጊዜ አናስተውልም። ብዙ ጊዜ እኛ ስርዓት ያለን ሆነን ቀርበን ጓደኛችን የተጨማለቀች ወይ ደግሞ ሌላ ካራክተር ያላት ከሆነች በቃ ሙሉ ለሙሉ እየሸወደችኝ ነው፣ እየተጫወተችብኝ ብሎ ነው የሚያስበው። ምክንያቱም እኛ ከጓደኞቻችን ጋር ወይ ደግሞ ከጓደኛችን ጋር በጣም ተመሳሳይ ከ70% ቢያንስ ተመሳሳይ ባህሪ ሊኖረን ይችላል ማለት ነው። እና ይሄ ምንድን ነው ጓደኛችን፣ በተለይ ሴቶች ተመሳሳይ ባህሪ ይኖረናል ማለት ነው፣ ካራክተር ይኖረናል ማለት ነው። እና በጣም የምንሸወደው ወንዶች ጓደኞቻችንን በደንብ አድርገው ነው የሚመለከቱት የሚያዩት ማለት ነው። ምክንያቱም በጣም ብልጥ የሆነ ወንድ ደግሞ ጓደኛዋን ይመለከታል። ከጓደኛው ሙሉ ባህሪ ባይኖራት የተወሰነ ፐርሰንት ነው፣ በአብዛኛው እስከ 70-60% ጓደኛዋን ትመስላለች ማለት ነው። ጓደኛሽን አንቺ ጨዋ ሆነሽ ቀርበሽ ጓደኛሽ ሌላ ካራክተር ካላት፣ መጥፎ ባህሪ ካላት በቃ ሁሉም ባህሪ ባይኖራት ግማሹ ባህሪ ይኖራታል ብሎ ስለሚያስብ ከአንቺ በደንብ አድርጎ ነው የሚያርቅሽ ማለት ነው። ስለዛ ምንም አንቺ ጨዋ ሆነሽ ብትቀርቢ ጓደኞቹ ከጊዜ በኋላ ያውቃል። ከዛ ነው የሚለው እሷም እንደነሱ ናት ብሎ ያስባል ማለት ነው። ስለዛ እንዳትሸወጂ፣ የራስሽና የጓደኞችሽ ባህሪ በደንብ አድርጎ አንድ ስለሚሆን ማለት ነው። እና ያያሉ ማለት ነው። እና በጣም መንቃት አለብሽ። ሌላኛው ደግሞ የሴትን ልጅ ክብደት ያያል ማለት ነው። ወንድ ልጅ ምን ያህል ማለት ቀጭን ናት፣ ወፍራም ናት፣ መካከለኛ ናት ብሎ ይመርጣል ማለት ነው። ወንድ ልጅ እንግዲህ የተለያዩ ወንዶች፣ አንዳንድ ወንዶች ወፍራም የሚወዱ አሉ፣ አንዳንድ ወንዶች መካከለኛ ሴት የሚወዱ አሉ፣ አንዳንድ ወንዶች ደግሞ ቀጠን ያለ ሴት ስለሚወዱ ማለት ነው። እና እንደዚህ የነገርኩሽ እንዳለ ምርጫዎቹ እንግዲህ የተለያዩ ወንዶች ይለያያል። በእርግጥ ግን ደግሞ ምርጫቸው ደግሞ ቀድሞ የሚያዩት ነገር እነዚህ ነገር ያያሉ ማለት ነው። እና
ትኩረት ይሰጣሉ ወይ ደግሞ በወንድ ልጅ ሳይኮሎጂ ቀድሞ እንደዚህ አይነት ነገር ጭንቅላታቸው ውስጥ ይመጣሉ ማለት ነው። እንግዲህ ከቀረበሽ ከጊዜ በኋላ ምርጫው አንቺ ላይ ወይ ደግሞ ፍላጎቱ ሊለያይ ይችላል። እንግዲህ በባህሪ ሊሆን ይችላል፣ በተለያየ ነገር ግን ደግሞ ልክ ይሄ ኢንቴንሽናል የሚባለው ደመነፍሳዊነት ሳያውቁት ይሄ ነገር ይታያቸዋል ማለት ነው። ስለዛ እነዚህ ነገሮች አንቺ ላይ ቀርቦ ሊመለከት ይችላል ማለት ነው። እንግዲህ ለዛሬ ያስኩላችሁ ይሄንን ነበረ። ለሚቀጥለው ቪዲዮ እስከምንገናኝ ቻው።